አቶ ደረጀ አሁን ደግሞ ባልትናን ቤቴ ውስጥ ሊከታት ነው። እንዴት ነው ይሄ መሰብሰብ? ግን አለበዛም? ጎበዝ ባልትና ማዬ አንቺም እኛ ቤት ልትገቢ ነው? እግር አብስተሻል። በቃ እዚህ ነው መኖር የምፈልገው። አባቴ ክዶኛል ጭራሽ። ኧረ እንደበሉኝ። ኧረ ኮተት መሰብሰቢያ ሆንኩኝ። ምድረ ኮተታ። እኔ ቆየ ግን ሊሆን መቼ ነው የሚኖረኝ? ሚኛም ኮተታም ታዲያ ምን ላድርጋችሁ? ውይ እንደው የልብ አታደርሱ፣ ሰርታችሁ አትደግፉ። ምንድን ጉድ ናችሁ? በተለይ አንቺና ዋንማ። እኔ ግን ማለት ነው ማሚ ውሃና እኔ ግን የምር መንታ ነው የሚመስለኝ። ተሳስተሽ እንዳይሆን ልጅ የጠፋብሽ ምናምን የለም ጭራሽ። ልጅ አልጠፋብሽ። እሱን ሰላም ልጅና ጠይቂ። ልጅ የጠፋባት እሷ ናት። ሰላም ነው ውዶቼ። ምን ላርጋት ይችል ልጅ? የትኛው ሆስፒታል ልውሰዳት? ምንድን ነው ተናገሪ እንጂ ተናገሪ። የያዘሽን አባዜ ተናገሪ። ቢወቅጡሽ እምቦጭ እየሆንሽ የውሃ ቢወቅጡት እምቦጭ። ከማን ነው ተናገሪ? ከማን ነው የወረሽው? ይሄንን እንጃ ማን አያትሽ ናቸው? ቅድመ አያትሽ ናቸው? ምንጅላትሽ ናቸው? ይህን ጥያቄ አንቺ ነሽ መጠየቅ ያለብሽ። አይ እኔ እስከማውቀው ድረስ በቅርብ ርቀት የለም። ኧረ አንቺ ግን እንግዲህ ከየት እንዳመጣሽው ንገሪልኝ። አባትነት ጎበዝ። ፍረዱኝ። ጋይሶች እንዴት ናችሁ? አጋቢን የምትሉ ይኸው ዳይሬክት ጠይቁት። አሁን ምን ይጋባል? የሆነ ችግር የለውም። ጠይቁ እንዴ ለስንት ትሆናለህ? እስቲ እንግዲህ በምን ሚዛ እንደሚያስቀምጣችሁ እግዚአብሔር ይወቀው። ኮንቴን ያላክላችሁ ችግር የለውም። ይላክ ይቅርታሽ። እኔ አይደለሁም እንግዲህ ይኸው እኔ አቅርቤዋለሁ። እናንተ እንደፈለጋችሁ አድርጉት። እሺ ቴንኪው በጣም ለምኑ ስላቀረብሽላቸው ለነሱ። ከዛስ እሺ አሁን ምንድነው ኳሊቲ እንትን ክራይቴሪያ? ቀይ ከሆነች ቀይ ጠይሞቹስ? አይ ቀይ ቀኔ ሰበረኝ ለታ